በዚህ ቪዲዮ ከራሴ ልምድና ተሞክሮ በመነሳት አንዲት ነፍሰ ጡር የሆነች እናት ነፍሰ ጡር እንደሆነች ካወቀችበት ጊዜ ጀምሮ በፍጹም ልታረጋቸው የማይገቡ 10 ነገሮችን ነግራችኋለሁ። አብራችሁን ቆዩ። ሰላም፣ እንደምን አላችሁ? ይህ ቻናል የኔን የ3 መንታ ልጆች እናት እውነተኛ ታሪኬንና ተሞክሮችን የማካፈልበት ቻናል ነው። በተለይ ለእናቶችና ለነፍሰ ጡሮች በምታሳልፉበት የእርግዝናና የእናትነት ጉዞ ብቻችሁን እንዳልሆናችሁ እንድትረዱና የሌሎችን ታሪክ እንደሆነ እንድትገነዘቡ ልምድ እንድንለዋወጥበት ታስቦ የተከፈተ ቻናል ነው። ስለዚህ ቪዲዮን ከመጀመራችሁ በፊት ቻናሉን ሰብስክራይብ በማድረግ እንድታበረታቱኝ ጠይቃችኋለሁ። እንዲሁም ይህ ቪዲዮ ሊጠቅማት ይችላል ብላችሁ ለምታስቧትና ሼር አድርጉላት። መንታ እንዳረገዘች ያወቀች እናት በፍጹም ልታደርጋቸው ከማይገቡ ነገሮች መካከል አንደኛው ከባድ ስራ መስራት ነው። ከባድ ስራ መስራት በፍጹም ልታደርገው ከማይገቡ ድርጊቶች መካከል አንደኛው ነው። በእርግዝና ወቅት ሰውነታችን በጣም ጫና ስለሚኖርና ጽንሱ ላይ አደጋ ሊፈጠር ስለሚችል ከባድ ነገር ከመሸከም፣ ረጅም ጊዜ ከመቆም፣ ብዙ ከመራመድ ልትቆጠቡ ይገባል ማለት ነው። በዚህ ወቅት ላይ ሰውነታችን እረፍት ይፈልጋል ማለት ነው። ሁለተኛው መንታ እንደሆነች ያረገዘች እናት በፍጹም ልታረጋቸው ከማይገቡ ነገሮች መካከል የሐኪም ቀጠሮ መተው፣ መመርመርን መዘንጋት፣ አልትራሳውንድ ቼክአፕን ማዘግየት። በሶስት እርግዝና ወቅት ተከታታይ ምርመራዎች በጣም አስፈላጊ ስለሆኑ የሐኪም ቀጠሮ በፍጹም መዘንጋት ወይም መተው አይገባም ማለት ነው። ሶስተኛው በራስሽ መድኃኒት መውሰድ ነው። በሐኪም ያልተፈቀዱ መድኃኒት መውሰድ፣ እንደዚሁም ደግሞ የሰው ምክር መስማት፣ ይሄ ችግር የለውም፣ ይሄ ጉዳት አያመጣም ተብሎ የሰው ምክር ሰምቶ መድኃኒቶችን ከመውሰድ መቆጠብ አለብሽ ማለት ነው። ሁሉንም መድኃኒት ከሐኪም ጋር ብቻ በመነጋገር መውሰድ ይገባሻል ማለት ነው። አራተኛው በቂ እረፍት አለመውሰድ ነው። ረጅም ጉዞ አለማድረግ፣ እንቅልፍ አለመተኛት፣ እነዚህ ሁሉ ነገሮች አንቺንና ሆድሽ ውስጥ ያለውን ጽንስ ሊጎዳ ስለሚችል በቂ እረፍት ማድረግ አለብሽ ማለት ነው። ምክንያቱም እረፍት በራሱ መድኃኒት ነው። አምስተኛው መጨነቅ ነው። ብዙ ማሰብ፣ ራስሽን መውቀስ የለብሽም ማለት ነው። ክትትልሽን ማድረግ አለብሽ። በሃይማኖትሽ መጸለይ፣ አንዳንድ ነገሮችን ማንበብ፣ ለጽንሱ ይረዳል ብለሽ የምታስቢያቸውን ነገሮች ማድረግ እንጂ ላፊ መጨነቅ እንችልም ጽንሱንም ሊጎዳው ስለሚችል አብዞ ከመጨነቅ መቆጠብ አለብሽ ማለት ነው። ያንቺ የአእምሮ ሰላም ለልጆችሽ ጤናና እድገት ትልቅ ጥቅም አለው። ስድስተኛው ያልተመጣጠነ ምግብ መብላት ነው። በእርግጥ በዚህ የከባድ እርግዝና ወቅት ላይ የምግብ አለመመቻቸት ይኖራል። ተደጋጋሚ ማስመለስ፣ ማቅለሽለሾች ይኖራሉ። ቢሆንም ግን ከነዚህ ሁሉ ባሻገር ላንቺም በተለይም ደግሞ ለጽንሱ የሚጠቅሙት የተመጣጠነ ምግብ መመገብን ስለሆነ የተመጣጠነ ምግብን መርጦ መመገብ፣ በተለይ ተጨማሪ ፕሮቲኖች ያስፈልጋሉ፣ ቫይታሚኖች ያዘሉ ምግቦችን ተደጋጋሚ ምግብ ውስጥ ማካተት አለብሽ ማለት ነው። ምግብ አለመብላት፣ የምግብ ሰዓትን ማራዘም፣ ይሄ ራሱ ጽንሱን ሊጎዳው ስለሚችል ይህን ከማድረግ መቆጠብ አለብሽ ማለት ነው።
በተለይም ደግሞ እነዚህ ፈጣን ፋስት ፉድ የሚባሉት ነገሮች አብዝቶ መብላት በፍጹም አይመከርም ማለት ነው። ስለዚህ በእርግዝናሽ ወቅት ላይ ብዙ ፕሮቲን የያዙ ምግቦችን፣ ካልሲየም የያዘ ምግብ፣ ቫይታሚኖች አስፈላጊ ስለሆነ እነዚህን ነገሮች አዘውትረሽ ልትመገቢ ይገባል ማለት ነው። ሌላው አንዲት መንታ ከዛም በላይ 2 እና ከዛ በላይ እንዳረገዘች ያወቀች እናት በፍጹም ማድረግ የሌለባት ነገር የሰዎችን አስፈሪ ንግግር መስማት። እንግዲህ በዚህ ወቅት ላይ ሰዎች ብዙ አይነት አስተያየት ሊሰጡን ይችላሉ። ከሆዳችን መተለቅ አንጻር፣ ከ2 በላይ ጽንስ እንደያዝን በሚያውቁበት ሰዓት ላይ ሰዎች የተለያዩ አሉታዊ የሆኑ ነገሮችን ሊናገሩን ይችላሉ። አትችይውም፣ አይቻልም፣ በጣም አስፈሪ ነው ብለው ጥሩ ያልሆኑ ታሪኮችን ሊነግሩሽ ይችላሉ። ስለዚህ ራስሽን ከእንደዚህ አይነት ሰዎች ማራቅ፣ የሚያስፈሩ ታሪኮችን ከመስማት መቆጠብ፣ አሉታዊ የሆኑ ነገሮችን በመተው አዎንታዊ ነገሮች ላይ ብቻ ማተኮር አስፈላጊ ነው ማለት ነው። ምክንያቱም የሰዎችን ንግግር በሰማሽ ቁጥር ሰዎች ከራሳቸው ልምድና ስጋትም አንፃር የተለያዩ ነገሮች ሊነግሩሽ ስለሚችሉ ይሄ ደግሞ አላስፈላጊ ለሆነ ጭንቀትና መረበሽ ሊዳርግ ስለሚችል ከነዚህ ካላስፈላጊ ንግግሮች ራስሽን ማራቅ አለብሽ ማለት ነው። 8ኛው ምልክቶችን ችላ ማለት ነው። የሚታዩሽን ማንኛውም የተለየ ምልክቶች ችላ ማለት አያስፈልግም። ለምሳሌ ከፍተኛ ህመም፣ ከፍተኛ ራስ ምታት፣ ማዞር፣ የደም መፍሰስ፣ ከተለመደው በላይ ማቅለሽለሽ ካለ እነዚህ ምልክቶችን ካየሽ ወዲያውኑ ሐኪምሽን ማማከር፣ ወደ ክሊኒክ መሄድ ያስፈልጋል ማለት ነው። ስለዚህ የሚሰማሽ ምልክቶች ችላ ማለት አያስፈልግም ማለት ነው። 9ኛው ራስሽን ከሌሎች ጋር ማወዳደር ወይም ማነጻጸር በፍጹም ሊታዩ ከማይገቡ ነገሮች መካከል አንዱ ነው ማለት ነው። እሷ እንደዚህ ነች፣ የእሷ እርግዝና እንደዚህ ነበር፣ የኔ እንደዚህ ሆነ እያልሽ ራስሽን ከሌሎች ሰዎች ጋር ማነጻጸር በጭራሽ አያስፈልግም ማለት ነው። ምክንያቱም እያንዳንዱ የራሱ የሆነ ተፈጥሮ አለው። እያንዳንዱ እርግዝና ደግሞ የራሱ የሆነ ጉዞ አለው ማለት ነው። ስለዚህ ራስሽን ከሌሎች ጋር በፍጹም ማወዳደር አይጠበቅብሽም ማለት ነው። ሌላውና የመጨረሻው ነፍሰ ጡር የሆነች እናት፣ በተለይም ደግሞ መንታ ያረገዘች እናት በፍጹም ልታረጋቸው ከማይገቡ ነገሮች መካከል 10ኛው እኔ እችላለሁ ብለሽ ሁሉንም ነገር መሸከም የለብሽም። ስለዚህ ሁሉንም እችላለሁ፣ ሁሉንም ማድረግ እችላለሁ ማለት የለብሽም ማለት ነው። ስለዚህ በሚያስፈልግሽ እገዛ የሰዎችን እገዛ፣ ትብብር ለመጠየቅ አለመፍራት፣ አለመቆጠብ ማለት ነው። ስለዚህ እገዛ መጠየቅ ራሱ ብልሃት ነው ማለት ነው። ስለዚህ የዛን ሰዓት አልቻልሽም ማለት እገዛ ጠየቅሽ ማለት ምን ያክል ለጽንሱ እንደተጠነቀቅሽ ያመላክታል ማለት ነው። እንግዲህ በእርግዝና ጊዜ ራስሽን መጠበቅ ማለት ልጆችሽን መጠበቅ፣ ራስሽን መጠበቅ ማለት ነው። ምክንያቱም ብቻሽን አይደለሽም ማለት ነው። እሺ ጨርሰናል። ለዛሬ ያዘጋጀሁላችሁ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ እና ኮሜንት በመተው ሀሳባችሁን ሼር አድርጉኝ። እንደዚህ አይነት ቪዲዮዎች ደግሞ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ አብራችሁን እንድትዘልቁ ጋብዛችኋለሁ።